ኮሜዲያን ደረጃ ኃይሌ ለረጅም ጊዜ የተደበቀ ትልቅ ሚስጥር ወጥቶበታል። ምናልባት ይሄንን ነገር ስላወጣው ደረጃ ኃይሌ ይቅርታ አድርግልኝ። የኮሜዲያን ደረጃ የተጋለጠው ትልቅ ሚስጥር ምንድነው? በዚህ ቪዲዮ መጨረሻ እናያለን። የሀገር መከላከያ ልብስ ለብሶ ሚዲያ ላይ ቀርቦ አላስፈላጊ ድርጊቶችን ሲያደርግ የነበረ ሰው በጣም ትልቅ ወቀሳና ክስ ቀርቦበታል። ይሄ ሰውዬ በነገራችን ላይ ማለት በወንጀል መጠየቅ አለበት። ለመሆኑ የዚህ ሰው ጉዳይ ምንድነው? በዚህ ቪዲዮ እናያለን። ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ብትጀምሩ ደስ ይለኛል። ከሰሞኑን እንግዲህ አንድ የትምህርት ቤት የህፃናት ፕሮግራም ላይ ይመስለኛል አንዲት ህፃን ልጅ ለእናት የተዘፈነ ዘፈን አብራ እየዘፈነች በጣም እያለቀሰች ነበርና የዚህ ልጅ ቪዲዮም በማህበራዊ ሚዲያ ላይ በጣም መነጋገሪያ ሆኗል። እስኪ በተወሰነ መልኩ ቪዲዮን እንይና ስለዚህ ጉዳይ ጥቂት ነገር እንነጋገራለን። እና ባያችሁት መልኩ በጣም በሚያሳዝን ሁኔታ ነው ዘፈኑን እንኳን መጨረስ እስኪያቀታት ነው እያለቀሰች የነበረችው። እና እቺ ልጅ እናቷን ምን ያክል ብትወድ ነው እንደዚህ አይነት ስሜት ያሳየችው የሚል ጥያቄ ፈጠረብኝ። ለእናት ያለ ፍቅር በቃላት አይገለጽም። እስኪ እናንተ ተመልካቾች ለእናቶቻችሁ ያላችሁን መልእክት ኮሜንት ላይ አስቀምጡልኝ። እና እኔ የዚህችን ልጅ ቪዲዮ ሳይ ምን ትዝ አለኝ መሰላችሁ? ሰሞኑን እንግዲህ ዴዚ ስለምትባለው ልጅና ስለ እናቷ ብዙ ነገር እየተወራ ነበረ። ዴዚም እንግዲህ በልጅነቷ በእንደዚህ አይነት መልኩ ነበር ለእናቷ ያላትን ፍቅር ስትገልጽ የነበረችው። ግን ስታድግ ሚዲያ ላይ ወጣ ስለ እናቷ ማውራት የሌለባት ነገሮች ስታወራ ነበር። ከባሏ ጎንም ሆና እናቷን አኩርፋ ምናም ለረጅም ጊዜ ሳይገናኙ ባሉበት ነው እንግዲህ እናቷ የሞተችው ማለት ነው። እስኪ የዴዚን የልጅነት ቪዲዮ ደግሞ በተወሰነ መልኩ ነው። ይሄ እንግዲህ በጣም ጩጬ ሆነ ማለት ነው። Today I'm going to be doing a song called Wrecking Ball by Miley Cyrus. We can't stop, fella, to your spell. No one could deny. እና ዴዚን እናቷ በእንደዚህ አይነት መልኩ በነፃነትና በፍቅር ነበር ያሳደገቻት። እና ካደገች በኋላ ዴዚ ወደደችውን ወንድ ወይንም ያፈቀረችውን ወንድ እናቷ ባለመውደዷና ከዚህ ልጅ ጋር አትሁኝ በማለቷ ምክንያት ዴዚ አደባባይ ላይ ወጣ ወይንም ሚዲያ ላይ ወጣ እናቷ ላይ መልስ ስትመልስ ነበርና ይሄ ነገር በጣም ነበር ያሳዝነኝ። እንዴት የኔ እናት አውራው ትግሬ ወንድ ግን አስዋ ባል ነጭ ዱቄት we have it. Anchi hiji, like, this is respect. I respect my mom. Again, don't tell me, oh, Teezi tribe, because Yanchi ball nech. እና ይሄ ቪዲዮ ዴዚ ለእናቷ ያስተላለፈችው መልእክት ነበረ። እኔ ወደድኩትን ሰው እንዳላገባ ትፈልጋለች፣ ነገር ግን አንቺ ያገባሽው ነጭ ነበረ፣ ዱቄት የሆነ ሰው ነበረ ያገባሽው የሚል መልእክት ነው ማለት ነው። እና እኔ እዚህ ጋር ዴዚ ላይ ለመፍረድ ወይንም ሌሎች ሰዎች ላይ ለመፍረድ ሳይሆን ይሄን ቪዲዮ ማሳያችሁ ምንም ነገር ቢፈጠር ምንም ነገር እናት ብትል በእንደዚህ አይነት መልኩ ሚዲያ ላይ ወጥቶ እናት ላይ መልስ መመለስ ተገቢ ነው የሚል ሐሳብ የለኝም። እና እቺን ለእናቷ የዘፈነች መታለቅሷን ልጅ ሳይ ምን አሰብኩኝ መሰላችሁ? እና እቺ ለእናቷ በእንደዚህ አይነት መልኩ በእንባ ተሞልታ የዘፈነች ልጅ ነገ ስታድግ እናቷ ላይ መልስ የምትመልስ ልጅ እንዳትሆን፣ ሚዲያ ላይ ወጣ ስለ እናቷ መጥፎ ነገር የምታወራ ልጅ እንዳትሆን አምላክ ሆይ ጠብቃት የሚል ሐሳብ አለ። እና እናንተ የራሳችሁን ሐሳብ ኮሜንት ላይ ንገሩኝ። እና ሌላኛው ጉዳይ ምን መሰላችሁ? ሰሞኑን እንግዲህ እግረኛው ሚዲያ ላይ ወይንም እግረኛው ፖድካስት ላይ የቀረበ አንድ ሰው ነበረ። ይሄ ሰው እንግዲህ መምህር አበባው ይባላል። እና ይሄ ሰውዬ እዚህ ሚዲያ ላይ ሲቀርብ የሀገር መከላከያ ልብስ ለብሶ ነበር የቀረበው። የሀገር መከላከያ ልብስ መልበሱ ብቻ ሳይሆን እዛ ሚዲያ ላይ ቀርቦ ሲያሳያቸው የነበሩ ነገሮች፣ ሲያሳያቸው የነበሩ አክሽኖች በጣም ለሚዲያ የማይመጡኑ ነበሩ። ለዛውም ደግሞ የሀገር መከላከያ ልብስን ለብሶ ማለት ነው። የበሰበሰ ሐሳብ ስለያዝ ሁሉ የበሰበሰ መስሎ ነው ያገኘሁት እንጂ እኔ የበሰበሰ ሐሳብ መቼም ቢሆን አረብጃ ያረኩት መነጽር ረቂቅ ስለሆነ ብራ። ታዲያ ይሄ ሰው በጣም ከብዙ ሰዎች ብዙ ትችቶች እየደረሱበት ይገኛል። ምን አይነት ትችቶች ደረሱበት የሚለውን ከማየታችን በፊት ይሄ ሰውዬ ሲያደርጋቸው የነበሩ ነገሮችን በጥቂቱ እንስኪ። ያው እንዲህ አይና ብቻ እኔ ስማ እኔ አያ እሺ ምን አርገው
እስማ አሁን መንፈስ ቅዱስ ስጠኝ እሱ የኔ ነው እሸረፍ በልና በስነ ስርዓትና ወለና ደከኝ በእውነት አይና አውጥቼ ኪስ ከተቻ ነው ወካ አረጋለሁ ከዚህ ታዲያ ምን ላድርግ እንዴ ላሳይ ቁጭ በልና እሺ ወታደረቴ ላሳይ አራ ቁጭ በል እውነት ላሳይ እንዴት ላሳየው ምንድነው አንተ ምን ላድርግ ቁጭ በል እየረበከኝ ያለው እሺ እኔ እንትን ያልኩኝ ተክሌ ምንድነው ሐሳብ ይሄንን ተው አንተ ይሄንን እዚህ አስቀምጥ አረ ተክሌ ተው ክራንቹን ያወጣብኛል እኮ የምታወሩት ሐሳብ የላችሁም አልቋል ሐሳባችሁ መቼ ስለሌላ ነገር ነው የሚያወራው ስለዚህ ተክለ ሃይማኖትም አንተም ዝም በል አንተ ምን እንደሆነ ስላለባበሴ ላይ ለምን ጊዜ ተወስዳለህ ማይንድን ኤክስፕሎት አድርግ this is fertile mind ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲቀልባታለሁ አየር ላይ እርሳሷን እየሰማኝ ደሜነ እገኛው የሰማኝ እዛ እንዲህ ብትተኮስ እንዲህ ቢጀ እንዲቀልባታለሁ አየር ላይ ከዛ ጥይቷን እንዲህ መልሼ ወደ አንተ ጣል አድርግልህ ሻውን አንዴ ቆይ አቁሙ ታይም አውት ስለዚህ እንትን እንደበል እንነጋገር በቃ በጣም ተሐሳብ ነው አይንካኝ ጭንቅላቴን ኤክስፕሎት አድርግ እና ያያችሁትን አክሽኖች ሲያሳይ ነበር እዛ ሚዲያ ላይ ታዲያ የእግረኛው ሚዲያ ባለቤት የሆነው ሰው አካል ጉዳተኛ ነው በክራንች ነው የሚሄደውና እና እዚህ ሰውዬ ላይ እንደዚህ አይነት የካራቴ አክሽን ምናምን ማሳየት ተገቢ ነው ይሄ የብዙ ሰው ጥያቄ ነው እና ይሄ ሰውዬ ደግሞ አበባው የሚባለው ሰውዬ ፖለቲከኛም ነው አንዳንድ የፖለቲካ መድረኮችም ላይ ይሳተፋል አይቼዋለሁ እና እነዛ መድረኮች ላይ ራሱ የሚያሳያቸው የሚናገራቸው ነገሮች ትንሽ ወጣ ያሉ ናቸውና እቺን ቪዲዮ እስኪ ተመልከቱልኝ ጠረጴዛው የተሰራበት ፕሮሰሱ ልክ አይደለምና ይሄን ጠረጴዛ እንደገና አፍርሰን ፈጭተን ፋብሪካ አስገብተን አፈራርሰነው ፈጭተን ዱቄት አድርገን እንደገና አቡክተን ምክንያቱም ኢትዮጵያ እንዴት ተገነባች በማ ፕሮሰስ ተገነባች ባንዲራ የተነሳው በዮሐንስ ዘመነ መንግስት ነው ማን ነው ቴዎድሮስ ሞከረ እጅ እየቆራረጠ እየገደለ ገደል እየከተተ ኢትዮጵያን ሞከረ እንግሊዞች መጥተው ፈርድ ቤት ያበሉት ራሱን ገደለ ሪአክት ያረኩ ነው በእናትህ አልቃት ትግባ አይ በቃ ከይቅርታ ጋር ዝም ብለህ እየረበሽክ ነው አይ ምንም እየረበሽኩ አይደለም አይ ይኸውልህ ያንተ ስላልተመቸ ነው አይዲያ እንደዚህ አትበለኛ ሰለሞን ሶሪ በቃ ልጨርስ በቃ ምክንያቱም ከአጀንዳ ወጣ የተሰራ የሚባል ነገር አለ ዝም ብሎ የኢትዮጵያ አሰራር እኔ ስናገር ከርዕስ ውጪ ነው የሚሆነው አይደለም ሌሎቹ ሲናገሩ ከርዕስ ውጪ አይደለም ለሳቸው ልከራከራልክ ጨረስክ አልጨረስኩም ሰለሞን አልጨረስኩም የኢትዮጵያ የተሰራችበት ሂደት ለምሳሌ ኢትዮጵያ ስትሰራ ምን በጉልበት ነው ማለት አይደለ አይ በጉልበት አይደል ቆይ ቁጭ በል አንተ እኔ አስጨርሳለሁ ቆይ ቁጭ በል ይሄ ነው ችግራችሁ አየው አይደል ቁጭ በል እኔ አስጨርሳለሁ አንተ ቁጭ በል ቆይ ቁጭ በል አንተ አሁን ቴዎድሮስ ገደለ ምናምን ትላለህ ምንድነው እዚህ ሩስ ቆይ አንዴ ቀረጻ ላይ ነን አየር ላይ ናችሁ ቆይ አንተ ይሰጣሉ ቁጭ በል አንተ ተው ቆይ ተረጋጋና ቁጭ በል እኔ አስጨርሳለሁ ቁጭ በል አንተ ቆይ አንተም በቃ አንዴ እና ባያችሁት መልኩ ነው እንግዲህ በሚሳተፍባቸው መድረኮች ላይ ጭምር የተለያዩ ውዝግቦችን የሚያስነሳው ማለት ነው። እና እኔ ስለ ሰውየው የፖለቲካ አቋም ስለተናገራቸው ነገሮች ምናምን ብዙም አስተያየት አልሰጥም። ነገር ግን ወታደር ሳይሆን የወታደር ልብስ ለብሶ ሚዲያ ላይ መቅረብ ተገቢ ነው? ይሄ የኔ ጥያቄ ነው። ኢቭን ወታደር ቢሆን እንኳ እዛ ሚዲያ ላይ የቀረበው ስለ ወታደርነቱ ወይንም ስለ ውትድርና ህይወቱ ሊያወራ ካልሆነ ወይንም የሀገር መከላከያን ወክሎ መልእክት ለማስተላለፍ ካልሆነ በቀር እንደዛ የሀገር መከላከያ ልብስ ዝም ብሎ ለብሶ ሚዲያ ላይ መቅረብ ይቻላል? የኔ ጥያቄ እንግዲህ ይሄ ነው። እና እንዳልኳችሁ እዚህ ሰው ላይ በጣም ብዙ ተቃውሞዎች እየተሰሙ ነው። ሰሞኑን እግረኛው ሚዲያ ላይ የተመለከትነው ቪዲዮ እጅግ የሚያሳዝንና ልብን የሚሰብር ነው። የሀገር ሉዓላዊነትን የህዝብ ደህንነትንና የብዙዎች መስዋዕትነት ምልክት የሆነውን ክብሩን የመከላከያ ሰራዊት ልብስ ለብሶ በሚዲያ ላይ እግር እያነሱ ለመደባደብ መሞከር፣ መጃጃልና መገልፈጥ እጅግ አስነዋሪ ነው እና ይሄ ሰው ዝም ብሎ መታለፍ የለበትም፣ በህግ መጠየቅ አለበት፣ መከሰስ አለበት የሚሉ ሰዎችም አሉ። ይሄ ልጅ አካል ጉዳተኛ ነው። ካንተ ጋር መደባደብ አይችልም። ወጥተህ ካራቴ ላይ ሁለትን ለማመዳለን። ይሄ ሰውዬ በነገራችን ላይ ማለት በወንጀል መጠየቅ አለበት።
እና በዚህ መልኩ በወንጀል መጠየቅ አለበት መከሰስ አለበት የሚሉ ሰዎች አሉ። በጣም ጥቂት ሰዎች ደግሞ ምን ችግር አለው የቀረበው ፖድካስት ላይ ነው፣ ስለዚህ በነፃነት የፈለገውን ነገር ቢያደርግ ምን ችግር አለ የሚሉ ሰዎችም አጋጥመውኛል። እስኪ እናንተ ሐሳባችሁን ኮሜንት ላይ ንገሩኝ። ሌላኛው ለዛሬው ቪዲዮ የመጨረሻ ያደረኩት የኮሜዲያን ደረጀ ጉዳይ ነው። ኮሜዲያን ደረጀ ኃይሌ እንግዲህ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ወይንም የኮሜዲ ታሪክ ውስጥ ከጓደኛው ከሀብቴ ጋር በመሆን በጣም አስደናቂ ስራዎችን ሲሰራ የቆየ ሰው ነው። ኮሜዲያን ሀብቴም ከሞተ በኋላ ደረጀ ኃይሌ እንግዲህ በጣም ብዙ ስራዎችን በጣም የሚወደዱ ስራዎችን ሲሰራ የቆየ ሰው ነው። ታዲያ ደረጀ ኃይሌ በጣም ትልቅ ሚስጥር ተጋልጦበታል አሁን ላይ። ያ ሚስጥር ምንድነው የሚለውን ነገር እስኪ እቺን ቪዲዮ ስታዩ ትረዳላችሁ። እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ እንዲህ ነው ብዬ መናገር አይጠበቅብኝም። ዛሬ ግን ስለሱ የሰማሁት ነገር እጅግ በጣም ስላሳዘነኝ ነው ይህንን ቪዲዮ የምሰራው። እባካችሁ እሱን የምትወዱ የምታከብሩት እስከ መጨረሻው ድረስ ይህንን ቪዲዮ ተከታተሉ። ኮሜዲያን ደረጀ ኃይሌን ያው የዘጠናው ትውልድ የሆናችሁ በደንብ ነው የምታውቁት። ነፍሱን ይማርና ከሀብቴ ጋር አንድ ላይ ሆነው በሚሰሯቸው የኮሜዲ ስራዎች ሁላችሁም ታውቁታላችሁ። ይህ ኮሜዲያን ግን ከኮሜዲ ስራው ባሻገር እኛ በቴሌቪዥን መስኮት ከምናውቀው ደረጀ ባሻገር በሪል ላይፉ ወይንም በማህበራዊ ህይወቱ የሚያደርገው ነገር ግን እጅግ ብዙዎቻችሁን የሚያስተምር ብዙዎቻችሁ ደግሞ እንደዚህ አይነት ሰው ነበር ወይ ብላችሁ ሁላችሁም ራሳችሁን እንድትጠይቁ የሚያደርግ አንድ ትልቅ የሚሰራው ስራ አለ። ምናልባት ይህንን ነገር ስለወጣው ደረጀ ኃይሌ ይቅርታ አድርግልኝ። ነፍሱን ይማርና ሀብቴን ብዙዎቻችሁ ታውቁታላችሁ። ከሱ ጋር አንድ ላይ የኮሜዲ ስራዎችን የሚሰራው ማለት ነው። እንደምታውቁት ካረፈ አመታት ተቆጥሯል። እንግዲህ ከዚህ ከሞተው ከሀብቴ አንፃር ነው ደረጀ የሚያደርገውን ነገር ምነግራችሁ። ምን ያደርጋል መሰላችሁ? ጓደኛው ሀብቴ ከሞተ ቀን ጀምሮ ደረጀ ከሚያገኘው ገቢ ግማሹን እኩል እያካፈለ እስካሁን ድረስ ለሀብቴ ቤተሰቦች ይሰጣል። ከሚያገኘው ገቢ ግማሹን ሳያበላልጥ በየወሩ በህይወት ለሌለው ለሀብቴ ቤተሰቦች ያካፍላል። የሱን ቦታ ተክቶ ጉድለታቸውን ይሞላል። በሀብቴ ያለመኖር የሀብቴ ቤተሰቦች እንዳይሰማቸው፣ በሀብቴ ያለመኖር የሀብቴ ቤተሰቦች ምንም ነገር እንዳይጎልባቸው ሲል የጓደኛውን ጉድለት ከሞተ ቀን ጀምሮ እስካሁን ድረስ እየሞላለት ነው። ይሄንን የመሰለ ታዲያ ጓደኝነት አለ? ግን አንድ ጥያቄ እስኪ ከዚህ አንፃር ልጠይቃችሁ። የእናንተ ጓደኛ ካረፈ ወይንም ከሞተ በኋላ ምን ያህል ቤተሰቡን ትጠይቃላችሁ? ምን ያህል በሱ ምክንያት የጎደለባቸውን ነገር ትሞላላችሁ? ምን ያህል የሱን ቤተሰብ ትጠይቃላችሁ? ይሄንን ጥያቄ ከኮሜዲያን ደረጀ ድርጊት አንፃር ሁላችሁም ራሳችሁን ጠይቁ። ጓደኝነት ማለት እንደዚህ ነው። ይሄንን ቪዲዮ የምትመለከቱ እናንተም ለዚህ ጀግና ለሆነ ኮሜዲያን ደረጀ ኃይሌ ያላችሁን ፍቅር ግለጹለት። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። እና የኮሜዲያን ደረጀ ኃይሌ ወጣ ያልኳችሁ ሚስጥር ይሄ ነው። እና ይሄን ቪዲዮ ለመጀመሪያ ጊዜ ሳይ በጣም ብዙ ጥያቄ ነው አእምሮዬ ውስጥ የተመላለሰው ማለት ነው። እኔስ ብሆን እንደዚህ አይነት ነገር አደርጋለሁ? እንደው ብዙዎቻችን እንኳን ለሞተው ጓደኛችን ቤተሰብ አይደለም በህይወት ያሉ ሰዎችን እንደዚህ እንጠይቃለን። እና የአብዛኛው ሰው ጓደኝነት ጥቅም ላይ የተመሰረተ በሆነበት በዚህ ዘመን ኮሜዲያን ደረጀ ኃይሌ አብሮት ሲሰራ የነበረውን የስራ አጋሩንና የጓደኛውን ቤተሰብ ጓደኛው ካረፈ በኋላ በዚህ መልኩ መጠየቁና መርዳቱ በጣም ነው የገረመኝ ማለት ነው። እስኪ እናንተ ምን ተሰማችሁ? ጓደኝነት ማለት ለእናንተ ምንድነው? ለጓደኝነት የሚከፈለው መስዋዕትነት እስከምን ድረስ ነው? እስኪ እናንተ የራሳችሁን ሐሳብ ኮሜንት ላይ ንገሩኝ።